ዛሬ ድራገን ፍላይ ዶጂ ካንድል 6 እንመለከታለን። ይህ ካንድል 6 እንደ ሀመር ሆኖ ነገር ግን ምንም አይነት ቦዲ የሌለው ረጅም ዊክ ያለው ቦዲ አልባ ካንድል 6 ነው። እንደምትመለከቱት በጣም ዳውን ትሬንድ በሆነ ማርኬት ውስጥ ድንገት የሚፈጠር ማርኬቱን ሪቨርስ ለማድረግ የሚሞክር ይመስላል። ታዲያ ይሄ ቦዲ የሌለው ካንድል 6 እንዴት ይፈጠራል? አንደኛ ሪጀክሽን ሲያጋጥም ከታች በኩል ማለት ነው። ሁለተኛ ደግሞ ባየሮች ወደ ማርኬት የሚገቡ ሲሆን፣ ሶስተኛ ደግሞ ሻጮች አቅም ሲያንሳቸው ወይ ደግሞ ኮንትሮላቸው ቁጥራቸውን እያጡ ሲሆን ነው። ታዲያ ይህ ካንድል 6 እንደ ቡሊሽ ሪቨርሳል ምልክት ወይ ደግሞ ሳይን መሆን ይችላል ብለን ለማሰብ እነዚህ ነገሮች ማሟላት አለባቸው። አንደኛው ክሊር የሆነ ዳውን ትሬንድ ላይ ሲፈጠር እንደምትመለከቱት፣ ሁለተኛ ደግሞ ሊኩዊዲቲ ስዊፕ ቦታ ላይ ወይ ደግሞ ሰፖርት ቦታ ላይ የሚገኝ ከሆነ፣ እንዲሁም በጣም ረጅም ዊክ የሚኖረው ከሆነ እና ከሱ ቀጥሎ የሚመጣ ካንድል 6 ከፍ ብሎ መዝጋት ከቻለ ነው።